ሰላም ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? በያላችሁበት ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። እንግዲህ በዛሬው ፕሮግራም ደግሞ ይዤላችሁ የቀረብኩት እንዴት ነው ኤአይን ተጠቅመን የሙዚቃ ክሊፕ ወይም ሙዚቃ የምንሰራው የሚለውን አሳያችኋለሁ ማለት ነው። ባለፈው ክፍላችን ስለ ቻት ጂፒቲ በቻት ጂፒቲን ተጠቅመን እንዴት ነው ገንዘብ የምንሰራው የሚለውን አሳይቻችኋለሁ። ዛሬ ደግሞ ሱኖ የተሰኘውን ኤአይ በመጠቀም የሙዚቃ ጀነሬቲቭ ኤአይን በመጠቀም ምርጥ የሚገርም ሙዚቃ እንዴት እናዘጋጃለን የሚለውን አሳያችኋለሁ ማለት ነው። እንግዲህ ሙዚቃ ስትሰሩ በዚህ ደረጃ ምንም አይነት የግጥም እውቀት ሊኖራችሁ አያስፈልግም። ምንም አይነት የሙዚቃ ድርሰት አያስፈልጋችሁም ወይም የሙዚቃ ዜማ ማወቅ አያስፈልጋችሁም። ዜማ አዋቂ መሆን አያስፈልጋችሁም ማለት ነው። ቀጥታ ግጥሙንም በኤአይ ነው የምትሰሩት። እንትኑ ዜማውንም በኤአይ ነው የምትሰሩት። ድምጹንም ኤአይ ነው የሚዘፍነው ማለት ነው። እናንተ ቀጥታ ከዛ ያገኛችሁትን ነገር አውርዳችሁ ወይ ቲክቶካችሁ ላይ ወይ የተለያዩ ሶሻል ሚዲያ ኤፍቢያችሁ ላይ ወይም ደግሞ ዩቲዩብ አካውንታችሁ ላይ መፖሰት ነው ማለት ነው የእናንተ ስራ የሚሆነው። ቀጥሎ እንዴት ነው የምንጠቀመው የሚለውን አንድ ባንድ ያሳያችኋለሁ ማለት ነው። በመጀመሪያ ወደ ቻት ጂፒቲ እንሄዳለን። ቻት ጂፒቲ ላይ ምን ብለን እንጽፋለን ማለት ነው። እባክህን ለ5 ደቂቃ የፍቅር ሙዚቃ ግጥም ጻፍልኝ። እስካሁን ለማንም ያልሰጠው እስካሁን እንግዲህ እባክህ ለ5 ደቂቃ የፍቅር ሙዚቃ ግጥም ጻፍልኝ እስካሁን ለማንም ያልሰጠው ብዬ ሰጥቼዋለሁ። እንግዲህ ግጥም ይጽፍልናል፣ የፍቅር ሙዚቃ ይጽፍልናል ማለት ነው። አንቺ ነሽ አለሜ የሚል የፍቅር ሙዚቃ እንትን እየጻፈልን ነው ማለት ነው ስክሪፕት። እኛ ደግሞ ይህን ሙዚቃ ግጥም ወስደን ቀጥታ እንትኑ ላይ እናስገባዋለን፣ ኤአይ ላይ እናስገባዋለን። ኤአዩ ሙዚቃ ጀነሬት አድርጎ ይሰጠናል። ያንን አውጥተን እንዴት ነው የምንሰራው የሚለውን አሳያችኋለሁ ማለት ነው። ይኸው እንግዲህ ኤአይን ብቻ በመጠቀም በቃ ዘፈን ሰራን ማለት ነው። የራሳችን ዘፈን ሰራን። እንግዲህ ምንም አያስፈልግም። በቃ እንግዲህ እንደምታውቁት አንቺ ነይማ የሚለው እንግዲህ አንቺ ነይማ የሚለው የኦሮምኛ ሙዚቃ ወደ አማርኛ ትራንስሌት ተደርጎ የተሰራው በኤአይ ነው። እንግዲህ እንደምታውቁት በጣም በሚሊየን ቪው ያገኘ እንትን ነው ቪዲዮ ነው። እንግዲህ እንደምታውቁት ዩቲዩብ ላይ በጣም ብዙ አድማጭ አለው። ይህን ነው ሰሌክት አድርገን ወስደን ኮፒ ብለን ሰሌክት አድርገን እንወስዳለን ማለት ነው ግጥማችንን። ይህን ይመስላል። ኮፒ ብለን እንሄድና ከዚህ በኋላ ወደ ሱኖ ኤአያችን እንሄዳለን ማለት ነው። ወደ ሱኖ ኤአያችን እንሄዳለን። ሱኖ ኤአይ ደግሞ እንግዲህ ሲከፍት ይህን ይመስላል። ሱኖ ይሰኛል። እጅግ ሰውኛ በሆነ ቋንቋ የሚገርም ሙዚቃ የሚሰራልን ነው ማለት ነው። የመጀመሪያ ፌሱ ይህን ይመስላል። የተለያዩ ሙዚቀኞች አሉ። ጀስት ዘ ኢምፓየር ምናምን ሙዚቃ አለ። በቃ የተለያዩ ሙዚቃዎች አሉ። እኛ ግን ክሬስ ስለሆነ የራሳችን ማድረግ የምፈልገው እዚች ጋር የሙዚቃ ጀነሬት ምልክቷን ወይም በመሀል ላይ ያለችውን እንጫናታለን ማለት ነው። ከዚህ ጋር እንግዲህ ይሄው ይሄ ነው የመስሪያ ቦታችን። ኢንተርቪው አሁን ላይሪክስ ኦር ዲስክራይብ ሶንግ ይለናል። እዚህ ጋር እንትናችን እናስገባለን ማለት ነው። ግጥማችን እናስገባለን ማለት ነው። እዚህ ጋር የመጨረሻ ክፍል የመጀመሪያ ክፍል ምናምን የሚሉት ፓርቶችን እናጠፋቸዋለን። ሙዚቃችን ላይ መካተት ስለሌለባቸው ማለት ነው። እነሱን እናጠፋቸዋለን። በቃ ግጥሙ ቀጥታ ይሆንልናል ማለት ነው። እንደዚህ ብሎ ነው ብሪጅ ምናምን የሚሉ እንደዚህ አይነት እንትኖችን ዝም ብለን እናስወግድልናል ራሱ ስለሚረዳው ማለት ነው። ራሱ ስናስገባለት ራሱ ስለሚረዳው ይሄን ነገሮችን እናጠፋለን ቀድመን። ከዛ በኋላ ግጥማችንን ክሬት ስንለው ክሬት ያደርግልናል ማለት ነው። እዚህ ጋር ከዚህ ቀጥሎ የምታደርጉት ነገር እንትን መምረጥ ነው የሚሆነው ስራችሁ ማለት ነው። ከዚህ ቀጥሎ የሚሆነው ስራችሁ ከዚህ ቀጥሎ ቀጥታ ይዛ ስታይሉን የሙዚቃ ስታይሉን ምንድነው የምትፈልጉት? ሜል ቮይስ ነው፣ ፊሜል ቮይስ ነው፣ የሴት ቮይስ ነው ወይም
ጊታር ነው፣ ኤሞ ነው፣ ኤሌክትሮኒክስ ነው፣ ራፕ ነው። በቃ ከነዚህ ውስጥ ካሉት ሁሉ ትመርጣላችሁ ማለት ነው። እናንተ የፈለጋችሁትን ክሬት ማድረግ ትችላላችሁ ማለት ነው። እኔ ዝም ብዬ በራሱ ክሬት እንዲያደርግ ላድርገው። ክሬት አድርጎ ኢንስትሩሜንታል ነው የመረጥኩት። ኢንስትሩሜንታል እያደረገ ጀነሬት እያደረገልኝ ነው ማለት ነው። አሁን ራሱ ዘፍኖ ሲጨርስ በቃ ምንም ከኮፒራይት ነፃ የሆነ በኤአይ የተሰራ ጽድት ያለ የ5 ደቂቃ ሙዚቃ ያዘጋጅልናል ማለት ነው። እንግዲህ ከዚህ በፊት ራሴ የሞከርኳቸው እዚህ ጋር ወደታች ያሉት እንግዲህ ራሴ የሰራዋቸው ናቸው። እሺ እንግዲህ ውድ ተመልካቾቼ ጀነሬት አድርጎ ጨርሶልናል ማለት ነው። እንግዲህ እነዚህ ጋር በቀይ ምልክት የሚያደርጋላቸው እንትናቸው በፕሮ ክፍያ ትፈጽሙ የሚያወርዳችሁ፣ ግን ፕሮ አያስፈልገንም። እኛ ዝም ብሎ ራሱ ኖርማል ነው የፍሪው ይበቃናል ማለት ነው። ፍሪው ጸዴ ሙዚቃዎችን ስለሚሰራልን ማለት ነው። እዚህ ጋር ገብተን እንግዲህ እዚህ ጋር ዳውንሎድ የሚለው ሶስት ምልክቷን ነክተን ዳውንሎድ እናደርጋለን ማለት ነው። ግን ዳውንሎድ የምናደርገው ሙዚቃ እንምረጥና እናጫውተው። እንደገና እንጀምረው። ጨረቃ ላይ ፊትሽን ሳለልሁ እንደ ንፋስ ከስ ብለሽ ተነካኝ። እንግዲህ ይህን ይመስላል። እንግዲህ እንደምታውቁ ያው ሙሉ ሙዚቃውን ማጫወት ባይጠበቅብኝም ይህን ይመስላል ይሄኛው ሙዚቃ። ሁለተኛው ሙዚቃ ደግሞ እናዳምጠው ካላችሁ በቃ ይሄ እንክፈተውና እናዳምጠው፣ ትንሽ እናሳልፈውና ከዛሬ ጀምሮ እስከ ዘላለም ፍቅሬ ላንቺ ብቻ ነው። በስታዚዜ ስለአንቺ አስባለሁ። በቃ ይሄኛው ሙዚቃ በጣም ደስ የሚል ሙዚቃ ነው። ይሄኛውን እናውርደው። እዚህ ጋር የሶስት ነጥብ ምልክቷን ነክታችሁ ወደ ጎን ካደረጋችሁ በኋላ ቀጥታ ዳውንሎድ የሚለውን ትነኩታላችሁ። ዳውንሎድ ኤኒዌይ የሚለውን ነው የምትነኩት። ዳውንሎድ ፕሮ ምናምን የሚለውን አታወርዱትም ማለት ነው። አንታይትል ይላችኋል። ርዕስ ትሰጡታላችሁ። እዚህ ጋር ሴቭ ስታደርጉ ስም ትሰጡታላችሁ ራሳችሁ ማለት ነው። አሁን ለምሳሌ አንቺ ነሽ አለሜ አይደል የሚለው አንቺ ነሽ አለሜ ልበለው። አለሜ አንቺ ነሽ አለሜ ብለን ሴቭ እናድርገው ማለት ነው። በቃ አሁን ሴቭ አድርጎልናል። ጋላሪያችን ላይ ወተን እናገኘዋለን ማለት ነው። እንግዲህ ውድ የቻናሌ ተከታታዮች በዚህ መልኩ ሙዚቃ መስራት እንችላለን ማለት ነው። እንግዲህ ቀለል ባለ መልኩ በዚች ደቂቃ ብቻ ሙዚቃ ሰራን ማለት ነው። ቀጥሎ ደግሞ በቀጣይ ክፍል ደግሞ ሌላ ኤአይን ተጠቅመን እንዴት አድርገን ነው የቪዲዮ ክሊፕ የምንሰራው። ይሄኛው ሙዚቃው ይሄኛው እንዳለ ይሆናል። ሌላኛው ደግሞ ሌላ እንትንን ተጠቅመን ሌላ ኤአይዎችን ወይም ሌላ ዌብሳይቶችን ምናምን ተጠቅመን እንዴት ነው የዩቲዩብ ቪዲዮ የምናዘጋጀው የሚለውን አሳያችኋለሁ ማለት ነው። ስለ ዩቲዩብ ቪዲዮ አሰራር፣ ስለ ቲክቶክ ቪዲዮ አሰራር የምትፈልጉትን በሙሉ አንድ ማን ጠይቁ፣ ኮሜንት ላይ አስቀምጡልኝ። እንዲሰራላችሁ የምትፈልጉትን ቪዲዮ ላይክ እና ቻናሉን ሰብስክራይብ ማድረግ አይረሳ። ስለተከታተላችሁኝ አመሰግናለሁ።